በየወረዳዎቻችሁ ምስጢረ ሥላሴ በብሉይ ኪዳን ምስጢረ ሥላሴ በሐዲስ ኪዳን የሚል ለየወረዳዎቻችሁ ሰጥተናል። ፎቶኮፒ አድርጋችሁ ከየወረዳዎቻችሁ መውሰድ ነው። ሰማችሁ? በጣም ምንም አስተማሪ ሳያስፈልግ ሽቱን ታጠናላችሁ ማለት ነው። ተሰጥቷል። እንግዲህ አሁን በመጨረሻ ከእናንተ ጋራ የሚታገሏችሁ ሰዎች አሉ። እነሱ ምንድናቸው? ልክ እንደናንተ ሳይማሩ ክህነት ከሌላ ጋር ያመጡ ሰዎች አሉ። ከነሱ ጋራ ብዙ ፈተና ይገጥማቸዋል። እኛም አግደናቸው እግድ አንቀበልም ብለው ቤተክርስቲያኗ መጫወቻ ያደረጉ ሰዎች አሉ። ይሄንን እናንተ የተማራችሁትን ትምህርት ላለመማር የእናንተ የተማራችሁትን ጥናት ያጠናችሁትን ጥናት ላለማጥናት ሄደው ቤተክርስቲያን ተዘጋ እያሉ ስለት አለብን እያሉ ከሌላ ጋር ክህነት የሚያመጡ ሰዎች አሉ። እነሱን አንድ ላይ ሆናችሁ እናንተ እየተተካችሁ እነሱን ማሳፈርና ወደ መስመር ውስጥ እንዲገቡ እንዲማሩ ማድረግ ያስፈልጋል ማለት ነው። ሌላው ምስጋናው ያስተማሯችሁን መምህራን በጣም እናመሰግናቸዋለን። አመስግኗቸው በጭብጨባ። በእውነቱ ያስተማሯችሁ መምህራን በደንብ ነው ያስተማሯችሁ በሚገባ በልዩ ሁኔታ እና እናንተ ንጥር ብላችሁ በደንብ አጥንታችሁ የወጣችሁ ልጆች ናቸው። የቤተክርስቲያን ልጆች ናቸው። በደንብ ፈቃደኞች ሆናችሁ እግዚአብሔር ደግሞ እናንተ ስታጠኑ ከእናንተ ጋር ተማሪ ነው በአይምሯችሁ ውስጥ የሚገልጽላችሁ እሱ ነው። በመቀጠል ደግሞ ወላጆቻችሁ እንድትማሩ የፈቀዱ ወላጆቻችሁን ደግሞ አመስግኗቸው። ወላጆቻችሁ እናንተን ደግሞ በመቀጠል እናንተን ደግሞ እንድትማሩ ያበረታቱ እንድትመጡ ፈትነው ደብዳቤ የጻፉ ወረዳዎቻችሁን አመስግኗቸው። በመቀጠል ዛሬ ያልወሰዳችሁ ልጆች ሳትማሩ ቀርታችሁ አይደለም፣ የፈተና ጉዳይ ሆኖ ነው። የፈተና ጉዳይ ነው። እንግዲህ ያቺ እኔ ደግሞ ለማንም እንዳላደላ ፈተናዋን ላለፈ ነው የምሰጠው እና አሁን ይሄ እንግዲህ ትንሽ ቀን ነው። በጳጉሜ ደግሞ እግዚአብሔር ዕድሜ ከሰጠን እንገናኛለን። አጥንታችሁ በደንብ ማለት እኔ ፊታቸው ቀርበን ፈራን የሚባል ነገር ቋንቋ አይሰራም። በደንብ አጥንታችሁ መምጣት ተምራችኋል አውቃለሁ፣ ደክማችኋል አውቃለሁ። ግን ተምሯልና ተብሎ ማትሪክ ባይቀባም ይለፍ አይባልም። አይደለም እንዴ? አይባልም እኮ ተምሯል እኮ በደንብ ተምሮታል ተብሎ የሚፈለገው የተቀባው ያን ውጤቱ ነው የሚፈለገውና እኔ ስላላላችሁልኝ በደንብ ስላላላችሁ ሩቅ አይደለም። አመሰግናችኋለሁ። ተምራችሁ ደግሞ ተዘጋጅታችሁ መምጣት ነው። በመቀጠል መጻሕፍቱን ውሰዱ ያላችሁ ቅዳሴው መጽሐፍ ቅዳሴውም አለ። ትንሽ ነው በእርግጥ መጽሐፍ ቅዳሴውን ወስዳችሁ በደንብ አድርጋችሁ አጥኑ እና በተለይ ደግሞ ለእናንተ ለራሳችሁ አሁን በደንብ ስላጠናችሁ በደንብ ስለተማራችሁ ምዕራፍና ቁጥሩን መጽሐፈ ቅዳሴውን በደንብ አገናዝባችሁ አጥንታችሁ የቃል ትምህርቱን ጭምር ይዛችሁ ስለመጣችሁ ራሳችሁን አመስግኑ። ይሄ እንዲህ አይነቱ አሰጣጥ መጽሐፍ ቅዱሳዊ ጥናት ሌሎቹም ጋር ቢለመድ መልካም ነው። እንደዚህ ነው ማስጠናት። ልጆቹ ከመቀደሳቸው በፊት የሚቀድሱት ቅዳሴ መጽሐፍ ቅዱስ ውስጥ መኖሩን ማስጠናት ያስፈልጋልና ይሄ በጣም አብይ አዲስ ስራ ነውና በሀገረ ስብከታችን እንግዲህ ቅዳሴውን አጥንተው ልጆቻችን ወደፊት የሚቀጥሉ ሁሉ ሲመጡ ንገሯቸው። አጠናኑ ደግሞ ሙሉ መጽሐፍ ሸምድዱ አይደለም ያልኩት እኔ ዲያቆኑ የሚለውን ንፍቁ ዲያቆን የሚለውን ገባሬ ሰናይ ዋናው ዲያቆን የሚለውን ኖት አውጥታችሁ አጥንታችሁ ኑ በሏቸው። ከእናንተ ቀጥሎ ለሚመጡ ሰዎች እንደዚህ ነው። አጣና ሙሉ መጽሐፍ አጥኑ አላልኩም እኔ እና የሚባለውን ዲያቆን ተንሱ ይላል። ተንሱ የት እንዳለ ካህን ሰላም ለኩልኩም ይላል። ሰላም ለኩልኩም የት እንዳለ ጸልዩ በእንተ ለያበው የት እንዳለ ልክ እንዳንተ እንዳጠናችሁት በደንብ እዚህ አንዳንዶቹ እዚሁ ተቀባብለው እኔ እንዲህ ብያለሁ በእንተ ለያበው እዚህ ጋር ነው ያለው
ብያለሁ። እንዲህ አይደል፣ ውስጣችሁ መስረጽ አለበት። ይሄ ፈተና ዘመን ነው። ነገ ቀድሳችሁ ስትወጡ ጥያቄ ይቀርባል። ጌታ መጣው ዝም ብሎ ተንጫጭተው ወጡ፣ ጮኸው ወጡ ይሉናል እና ቁጭ በል መጽሐፉን አወጣችሁ። ይሄ ቅዳሴ እኮ በዜማ ነው እኛ ያልነው እንጂ ከመጽሐፍ ቅዱስ የወጣ ነው ማለት መቻል አለባችሁ። እንደ ድሮ ዘመን በልምድ አይደለም የምንጓዘው፣ በመረጃ ነው የምንጓዘው እና በደንብ አጥንታችሁ ወደፊት ይጠቅማችኋል። ተጠያቂዎች ናችሁ እናንተ። ቅዳሴ ምንድን ነው? ኬትን የመጣው ለምንድን ነው እንዲህ የምታዜሙት? ማነው ዜማውን ያዘጋጀው? የሚለውን ሁሉ መማር አለባችሁ እኮ እና በጣም አመሰግናችኋለሁ። በደንብ ነው ያጠናችሁት፣ በደንብ ነው የተማራችሁት። ደግሜ እጅግ በጣም አመሰግናችኋለሁ። እግዚአብሔር ባርካችሁ። በሰላም ወደ ቤታችሁ ያግባችሁ። እግዚአብሔር ክህነቱን ይባርክላችሁ። ቤተ ክርስቲያን በታማኝነት አገልግላችሁ የክብር አክሊል ለማግኘት ያብቃችሁ። ቤተ ሃይማኖታችሁን ውደዱ፣ ተዋህዶ እምነታችሁን ውደዱ። በዓለም ላይ ተዋህዶ እምነት እየጠፋች ነው። ሰይጣኑም እሷን ለማስጠፋት ነው እና ጥረቱ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተዋህዶ አትጠፋም። አባቶቻችን ትንቢት ስለተናገሩ ተዋህዶ ምንጊዜም አትጠፋምና እኛ ግን ድርሻችንን መወጣት ይኖርብናል፣ ተጠያቂ እንዳንሆን የሚለው ነውና እግዚአብሔር ይባርካችሁ። አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያሰንን ዘላለሙ አሜን። ዜና አምላክነ መድኃኒነ ኢየሱስ ክርስቶስ ከይልካ ካነ ሰሪያት ወንሳፍ ያበሳ መፍቀሬ ንስሐ ዘዋሞም ስልጣና ላወይን ሐዋርያት ከማዊ እስራኤል ከማዲያ ተኩሙ ዘገበርኩም ንስክምስ ገዜ አበ ቀሳውስ ወአውድ ያቆናት አግብርቱ ሃይማኖተ እግዚአብሔር በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ለነ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ቁርባን ክቡር ነው ፍጹም ሰማያዊ። ይህ ቁርባን ክቡር ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ ዋመናፍ ነው የሚቀበለው ዋመን ጥርስ ነው የሚያላምጠው ዋመን ሆድ ነው የሚሸከመው ነበልባል ያለበት የሚያቃጥል ነው። በንጽሕና ሆኖ ላልተቀበለው የሚያፍገበግም የሚጎዳ ነው። አምላካችን ሆይ አንተ ይቅር ባይ እንደ ቸርነት በደልን አትይ እንደ ቸርነት በደልን አትይ
በድፍረትም ሳይሆን በፍርሃት ቀርበናል። ቁርባን ክቡር ነው ፍጹም ሰማያዊ። ይህ ቁርባን ክቡር ነው ፍጹም ሰማያዊ። እንዳይመስለን ተራ አይደለም ምድራዊ፣ እንዳይመስለን ተራ አይደለም ምድራዊ። ወመናፍ ነው የሚቀበለው፣ ወመንጥርስ ነው የሚያላምጠው፣ ወመንሆድ ነው የሚሸከመው። ነበልባል ያለበት ቁርባን ክቡር ነው ፍጹም ሰማያዊ።